ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ፋሚሊዎቼ እንግዲህ ዛሬ በጣም ደስ ብሎኝ ነው የመጣሁት። 1000 ሰብስክራይብ አልፈናል። እንደምታዩት በጣም ደስ ብሎኛል። ሪል የሆኑ እኔን ፈልገው ወደው የሚከተሉኝ 1000 ሰዎችን ሰብስክራይበሮችን አግኝቻለሁ ማለት ነው። በጣም ደስ ብሎኛል እና እንግዲህ በትላንትናው ዕለት ከትላንት ወዲያ ይመስለኛል ለቅቄላችሁ ነበር አንድ ቮት እንድታደርጉ ቆንጆ ነገር ኦሮመኛ ብሰራላችሁ ይሻላል ወይስ ሚክሲንግ ወይስ ደግሞ አፍሮቢት ብሰራላችሁ ይሻላል ብዬ በጠየኳችሁ መሰረት አብዛኛው ሰዎች እዚህ ላይ እንደምታዩት ከ50% በላይ የምትሆኑት የመረጣችሁት ሚክሲንግን ነው ማለት ነው ለዛሬ። ስለዚህ ሚክሲንግ አሳያችኋለሁ። በሚቀጥለው ቪዲዮ ደግሞ ኦሮመኛና አፍሮቢትን አብረን የምንሰራ ይሆናል ማለት ነው። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። ባለፈው አብረን የሰራናት ትዝ ይላችሁ ከሆነ አብረን የሰራ ነው ሬጌ ሙዚቃ ነበረ። ስለዚህ እሱን ነው ማለት ነው ዛሬ ሚክስ የምናደርገው። ስለዚህ ከመጀመሪያው ጀምሮ ምንድነው ምናምን ስለ ሚክሲንግም የተወሰነ ነገር ብያችሁ ከዛ በኋላ ወደ ቪዲዮ ገባለሁ ማለት ነው። ስለዚህ ሚክሲንግ ማለት ወሳኙ ፓርት ነው። ለማስተሪንግ ወደ አንድ ኦዲዮ የምንቀይርበት በጣም አላስፈላጊ የሆኑ ፍሪኩዌንሲዎች የምናጠፋበት ጥሩ የሆኑ ደግሞ ፍሪኩዌንሲ ካሉ ጥሩ የሆኑ ሳውንዶችን ደግሞ በደንብ ቡስት የምናደርግበት የምናወጣበት እና ተመሳሳይ የሆኑ ደግሞ ፍሪኩዌንሲዎችን ተመሳሳይ የሆኑ ሳውንዶች ደግሞ እንዳይጋጩ አንደኛውን ከት አንደኛውን ደግሞ ቡስት የምናደርግበት ነው ማለት ነው። ስለዚህ ይሄ ነው ሚክሲንግ ማለት በቀላሉ ይሄ ነው በቃ። እና የሚረባበሹ ድምፆች ምናምን ካሉ እነሱን ማጥፋት ማለት ነው። በጣም ቀላል የሆነ ነገር ነው አይደል? ስለዚህ እነዚህን በደንብ አድርገን እናያለን ማለት ነው በዚህ ቪዲዮ። ስለዚህ ወደ ቪዲዮ እንግባ። እሺ እንግዲህ በመጀመሪያ የምናደርገው ምንድን ነው፣ ይሄንን እዚህ ጋር የምታዩትን ባለፈው የሰራነውን እንትን አስቀምጥላችኋለሁ። እዚህ ጋር ያለውን ሊንክ ነክታችሁ እንትን ማለት ትችላላችሁ፣ ሙሉን መከታተል ማለት ነው። እንዴት ሬጌ ሙዚቃው እንዴት እንደሰራን ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። ስለዚህ ከዛ በኋላ ይሄንን የመጀመሪያው እንትን የሚሆነው ስቴጅ የሚሆነው ይሄንን ወደ ለየብቻ እያንዳንዱን ኤክስፖርት ማድረግ ማለት ነው። ይሄንን እያንዳንዱን ኤክስፖርት ማድረግ አይጠበቅብንም። አንዴ ግን አውቶማቲካሊ ሁሉንም ለየብቻ ኤክስፖርት ማድረግ ይኖርብናል ማለት ነው። ወደ ኦዲዮ ሁሉንም ኪኩን ለብቻ፣ ሪሙን ለብቻ፣ ሃይሃቱን ለብቻ፣ ቶምቶሙን ለብቻ፣ ፐርከሽኑን ለብቻ፣ እነዚህ ደግሞ ኢንስትሩመንቶቹንም ለብቻ ኤክስፖርት ማድረግ የመጀመሪያው ስራችን ነው የሚሆነው ማለት ነው። ስለዚህ ወደ እሱ እንግባ። የመጀመሪያው እሺ፣ አሁን እዚህ ጋር እዚህ ጋር ከዚህ ጀምሮ እስከዚህ እንዲያደርግልኝ ነው የምፈልገው። ስለዚህ ምን አደርጋለሁ? ፋይል የሚለው ላይ ይገባለሁ ማለት ነው። ፋይል የሚለው ላይ ይገባና ኤክስፖርት የሚለው ጋር እመጣለሁ። ከዛ በኋላ ሬጌቱ ብዬ እዚህ ጋር መጥቼ ፎልደር ከፍትለታለሁ ማለት ነው። ፎልደር የሚክሲንግ ፎልደር። ስለዚህ ሚክሲንግ ብዬ እከፍትለትና ከዛ እዚህ ውስጥ ነው ማለት ነው የሚገባው። ከዛ በኋላ አሁን እዚህ ጋር መልቲፕል ነው የማደርገው ማለት ነው። ሲንግል ሳይሆን መልቲፕል አደርገዋለሁ። ከዛ በኋላ እንዳለ እዚህ ጋር ያለውን ሙሉ ኢንስትሩመንት ትራኩ ሙሉ እንዲገባልኝ አደርጋለሁ ማለት ነው። ሙሉ ይሄንን ለየብቻ ኤክስፖርት እንዲያደርግልኝ ነው የማደርገው ማለት ነው። ከዛ በኋላ እንግዲህ እንደምታዩት ከፍ እናደርገውና ኤክስፖርት የሚለውን እናዘዋለን ማለት ነው። ኤክስፖርት ከዚህ ጋር ስሙን ሚክስ ሬጌ ብዬ ሴቭ እናደርገው። አሁን ሁሉንም በየተራ እንደምታዩት ሚክስ ያደርግልኛል ማለት ነው። ኤክስፖርት ያደርግልኛል። እንግዲህ ጨርሷል። አሁን ሁሉንም በየብቻ ሚክስ አድርጎ ጨርሷል። ስለዚህ ምን አደርጋለሁ? ከዚህ እወጣለሁ ማለት ነው። አዲስ ፕሮጀክት ነው የምከፍተው ማለት ነው። ይሄን ከዚህ እንወጣና አዲስ ፕሮጀክት እንከፍታለን ማለት ነው። ስለዚህ ኒው ፕሮጀክት እንለውና ክሬት ኢምፒቲ ብለን ቱቶሪያል የምንፈልግበት ቦታ ላይ የሬጌ ነው አይደል? እዚህ ጋር እንመርጥለታለን ማለት ነው። እንደምታዩት አሁን እዚህ ጋር ሙሉ የቅደም ለየብቻ ኤክስፖርት ያደረኳቸውን አስገባለታለሁ ማለት ነው።
ስለዚህ ኢምፖርት ላይ እንመጣለን። ከዛ በኋላ ቱቶሪያል ላይ ነበረ ቱቶሪያል ከዛ በኋላ ሬጌ ላይ አይደል ሚክሲንግ ብዬ ይሄው እዚህ ጋር ሚክሲንግ ብዬ እነዚህ ይሄው እያንዳንዱ ለየብቻ ኤክስፖርት አድርጎልኛል ማለት ነው። ስለዚህ በጣም አሪፍ ነው። አሁን ኦል ነውና ኦፕን እለዋለሁ። ይሄን ኦኬ እለዋለሁ። እያንዳንዱን ከዛ ዲፈረንት ትራክ የምትሉት ዋን ትራክ ካላችሁት እያንዳንዱ ደራርቦ ነው ቁጭ የሚያደርግላችሁ። ዲፈረንት ካላችሁት ግን ለየብቻ እያንዳንዱን ኪኩን ለብቻ ሃይሃቱን ለብቻ ያስቀምጥላችኋል ማለት ነው። ስለዚህ ኦኬ እንለዋለን። ዲፈረንት ትራክ እንለዋለን። ስለዚህ መጣ ማለት ነው። አሁን ይሄ ማስተር ይሄ ዋናው እንትኑ ነው። ይሄ ዋናው አውት ስቴሪዮ አውቱ ነው። ይሄ አሁን ሙሉን አንዴ ይሄ ማለት ነው። ስለዚህ ይሄ አያስፈልገንም፣ እኛ ሪሙቭ እናደርገዋለን። ስለዚህ ከዚህ ጀምሮ እያንዳንዱን ብታዩት አሁን ኪክ፣ ሪም ምናምን ስኔር ምናምን ብሎ አለ ማለት ነው። ስለዚህ የመጀመሪያው ስራ የሚሆነው ምንድን ነው? ማቀናጀት ነው ማለት ነው። ማቀናጀት ነው የሚሆነው በምን ለምሳሌ በግሩፕ ትራክ ማድረግ እንትኑን የድራም ፓርቱን ለብቻ የኢንስትሩመንት ትራኩን ለብቻ ብራሱን ለብቻ አድርጎ እና ከለር ኮድ ሰጥቶ ይሄንን በደንብ አድርጎ እንትን ማድረግ ማለት ነው። ማኔጅ ለማድረግ እንዲመች ያን ማስተካከል። ከዛ በኋላ ደግሞ ግሩፕ ባስ በጣም ወሳኝ ነገር ነው። ግሩፒንግ በጣም ወሳኝ ነገር ነው። ለምሳሌ የድራሙን ቮሊዩም ለመቀነስ ብንፈልግ የኪኩን ስኔሩን እንትን በአንድ ላይ አንድ ግሩፕ ባስ መፍጠር ማለት ነው። እሱን አሁን እያሳያቸው አብረን ሄድበታለን ማለት ነው። ስለዚህ የመጀመሪያው ይሄ ኪክ ነው አይደል? አዎ ይሄ ኪክ ነው። ስለዚህ ይሄን እዚህ ጋር ኪክ ብለን ስሙን እንሰጠዋለን ማለት ነው። ይሄ ምንድን ነው? ይሄ ሪም ነው። ሪም ሻት አይደል? ሪም። ስለዚህ ሪም እንለዋለን። እሺ ይሄ ምንድን ነው? እሺ አይ ቲንክ ይሄ ባዶ ነው። ስለዚህ እናውጣው። ይሄንን ምንም አይሰራም። እሺ ይሄ ምንድን ነው? ይሄ ሮሉ ነው። ዝም ብለን እንደዚህ ሮል እንበለው። እሺ ይሄ ምንድን ነው? እሺ ይሄ ምንድን ነው? እስቲ ይሄም ባዶ ነው፣ ምንም የለውም። ስለዚህ ይሄንም እናወጣዋለን። ዝም ብሎ ባዶ እንትን ነው። ይሄ ምንድን ነው? ሃይ ሃት አይደል? ስለዚህ ሃት ብለን ስም እንስጠው። ይሄስ ምንድን ነው? ይሄ ክራሽ ነው ወይም ሲምባል። ስለዚህ ክራሽ እንበለው። ይሄ ምንድን ነው? ይሄ ምንም የለውም። ስለዚህ ይሄንም እናወጣዋለን ማለት ነው። ምንም አይሰራም እዚህ። እሺ ይሄ ምንድን ነው? ይሄ ኮንጋ ነው። ስለዚህ ኮንጋ ብለን ስም እንሰጠዋለን። እሺ ቀጣ ያለው ሴስ። እንደዚህ አይነት የሆነ እንትን ነገሮች ናቸው። ስለዚህ ይሄንንም ፓርክ ቱ እንበለው ዝም ብለን። እሺ ይሄ ምንድን ነው? ይሄ ኦርጋን ነው። ኦርጋን ዋን እንበለው ይሄን። እሺ ይሄ ኦርጋንቱ ትዝ ይላችኋል ስንሰራ። ይሄ ኦርጋንቱ ነው። እሺ ይሄ ምንድን ነው? ኦካሪና። እሺ ይሄስ? ይሄ እንትን ነው፣ ፓድ ነው። ይሄ ፓድ ነው። እሺ ይሄስ? ይሄ ኢፒያኖ ነው። ኢፒ እንበለው። እሺ ይሄስ ምንድን ነው? ይሄ ፒያኖ አይደል? ፒያኖ። ስለዚህ ፒያኖ። እሺ ቀጣይስ? ኤስ ክላቪ አይደል? ክላቪ
እሺ ይሄ ምንድን ነው? ቤዝ። ስለዚህም ቤዝ አለው። እሺ ቀጣይ ይሄ ሚውት ቤዝ ነው። ሚውት። እሺ እዚህ ጋርስ? እሺ ይሄ ሲንዝ ባዶ ነው። ይሄ ሲንዝ ባዶ ነው። እሺ ሲንዝ አልጠቀምንም ምንም። ይሄም ዝም ብሎ ባዶ ነው። ይሄንም ሪሙቭ እናደርገዋለን። ይሄም ሪሙቭ እናደርገዋለን። ምንም ሳውንድ ከሌለው ምንም አያደርግም። አሁን እነዚህ ራሱ የማጽዳት ስራ ነው። በቃ እነዚህ ክሊን የማድረግ ማለት ነው ስራ ነው መስራት ያለባቸው። ይሄ ምንድን ነው? ብራስ። በጣም ጥሩ። ስለዚህ አሁን ጨረስን ማለት ነው አይደለ? ስለዚህ አሁን ምንድነው የምናደርገው? ግሩፒንግ ነው የምንሰራው። ግሩፕ አሁን እንትኑን ለብቻ ኪኩን የራሱ ማለት እነዚህ የድራም ሳውንዶቹ ለብቻ የራሳቸው ግሩፕ ይኖራቸዋል። ኦርጋኖቹ ምናምን ለየብቻ የራሳቸው ግሩፕ ይኖራቸዋል ማለት ነው። ኢንስትሩመንቱና ድራሙን የተለያየ እንትን የምናደርግለት። እሺ ስለዚህ አሁን ምን እናደርጋለን ማለት ነው? አሁን ዝም ብለን ሴቭ እናደርገው። ሚክስ ብለን ሴቭ። እሺ ከዛ በኋላ ከዚህ ጀምሮ እስከዚህ ነው አይደል? እስከዚህ ድረስ። ስለዚህ አሁን መጀመሪያ ምን እናደርጋለን? እዚህ ጋር መተን ፎልደር ላይ ድራም ኪትስ እንለዋለን። ይሄ ፎልደር ነው ማለት ነው። ፎልደር ከፍተንለት ከዛ በኋላ የማሰባሰብ ስራ ነው ማለት ነው የምንሰራው እንዳይረብሸን። እንደዚህ እናደርገውና እዚህ ጋር እንከተዋለን። ይሄን ስናደርገው በቃ አለቀ። እስከዚህ ድረስ ይሄ የድራም እንትኑ ነው። ፎልደር ሰራንለት ማለት ነው። አሁን የምንድን ነው? የኢንስትሩመንቱ ነው ማለት ነው። ስለዚህ አሁን እዚህም ጋር ፎልደር ላይ እንመጣለን። ኢንስትሩመንት አይደል? እንደዚህ ነው። ከዛ በኋላ እስከ ክላቪ ድረስ እንከተዋለን እዚህ ውስጥ ማለት ነው። ስለዚህ ብራስንም እዚህ ውስጥ እንከታተልለት። ብራስም እዚህ ውስጥ ይጠቃልል። እሺ ስለዚህ አሁን ሚውት እና ቤዙ እዚሁ ይሁን ማለት ነው። የራሱ እንትን ይሁንለት። ስለዚህ አሁን ምን አድርገናል? ግሩፕ አድርገን ጨርሰናል። ከዛ በኋላ አሁን ምንድነው ባስ ግሩፕ በስ ነው የምንከፍተው ማለት ነው። ስለዚህ ምን እናደርጋለን? አሁን ይሄ ትልቁ ጠቃሚ ነገር ነው ለሚክሲንግ። በጣም ጠቃሚው ነገር ይሄ ነው። ይሄን ተከታተሉት በደንብ እሺ። ምን ላይ እንመጣለን መሰላችሁ? ኤፍ4 ላይ እንመጣና ከዛ በኋላ ግሩፕ የሚላል አይደል? ግሩፕ የሚለው ጋር እንመጣለን። አሁን ለድራሙ የራሱን ግሩፕ እንሰራለታለን። ይሄ ምንድነው? ለምሳሌ ለድራሙ ብቻ አሁን ኪኩን፣ ሃይሃቱን፣ ስኔሩን ሳንለይ አንድ ላይ ኢፌክት ለመስጠት ወይ ደግሞ ኮምፕረስ ለማድረግ ምናምን ብንፈልግ ወይ ሳቹሬሽን መጠቀም ብንፈልግ ለሱ ብቻ የራሱን ግሩፕ እንሰራለታለን ማለት ነው። ስለዚህ አድ ግሩፕ እንለዋለን። ወዴት ነው የሚሄደው ማለት ነው? ይሄ ወደ ስቴሪዮ አውት ነው ማለት ነው የሚሄደው። የመጀመሪያው ማስተር፣ የሁሉንም ማስተር ቮሊዩም እንትን እንሰራለታለን ማለት ነው ግሩፕ። ስለዚህ የመጀመሪያው ማስተር ባስ እንለዋለን። ስለዚህ ይሄ ከዚህ መጥቶ ወደ ስቴሪዮ አውት ነው ማለት ነው የሚያቀብለው። ስለዚህ ሁለተኛውን ምን እናደርግለታለን? እዚህ ጋር እንመጣና ይሄን ወደ ማስተር ባስ ነው የሚሄደው። አሁን የድራሙ ነው ድራም ባስ እንለዋለን። ስለዚህ አሁን ይሄ ወደ ማስተሩ ይሄዳል። ከዛ ደግሞ ምን እናደርጋለን? እንደገና እንመጣና እዚህ ጋር ኢንስትሩመንት እንለዋለን። ስለዚህ ይሄም ወዴት ነው የሚሄደው? ወደ ማስተር ባስ ነው የሚሄደው ማለት ነው። ከዛ በኋላ ምን እናደርጋለን? እዚህ ጋር ሌላ ምን ያስፈልጋል? ምንም አያስፈልግም። በቃ እዚህ ጋር ይሄን ጨርሰናል። ስለዚህ አሁን ምንድን ነው የምናደርገው? እዚህ እችን ኤፍ3 ጋር እንመጣና ለምሳሌ የድራሙን ብቻ እዚህ ራውቲንግ ላይ እየመጣን ወዴት ነው የሚሄደው ማለት ነው። ይሄ ወደ ድራም ባስ ነው የሚሄደው ማለት ነው። ኪኩም ወደ ድራም ባስ ነው የሚሄደው። ሪሙ ወደ ድራም ባስ ነው የሚሄደው። እያንዳንዱ ይሄ በቃ ድራምን የተመለከተ ነገር ወደ ድራም ባስ ነው የሚሄደው ማለት ነው። እሺ እያያችሁኝ በደንብ ይሄንን። እሺ ኮንጋም ወደ ድራም ባስ ነው ራውት የሚያደርገው። እሺ ኮንጋም ወደ ድራም ባስ
ፐርከሽንም ወደ ድራም ባስ። እሺ ኦርጋን ግን ወዴት ነው? ኦርጋን ምናምን ወዴት ነው? ወደ ኢንስትሩመንት ነው የሚሄደው ማለት ነው። ወደ ኢንስትሩመንት ወደ ከፈንለት ወደዛ ነው የሚሄደው። እሺ ኢንስትሩመንት ፒያኖ ኢንስትሩመንት፣ ፒያኖ ወደ ኢንስትሩመንት፣ ክላቪ ወደ ኢንስትሩመንት። እሺ ሄድ ክላቪ፣ ከዛ ብራስም ወደ ኢንስትሩመንት። እያያችሁት ነው አይደል? እሺ ቤዝ እና ሚውት ራሳቸውን ይቻሉ እዛው። ስለዚህ ጨረስን ማለት ነው አሁን። ስለዚህ ለምሳሌ አሁን ግሩፕ የሚጠቅመውን ነው የምነግራችሁ። ግሩፕ ትራክ የሚጠቅምበትን መንገድ ነው የምነግራችሁ። ለምሳሌ ይሄ ማስተር ባስ፣ እዚህ ጋር የምታዩት ማስተር ባስ፣ እሱን ብቻ ሶሎ አድርጌ ላሰማችሁ። ይሄ አለ አይደል? አሁን ለምሳሌ ይሄን ድራሙን ብቻ ከፍ ማድረግ ወይ ድራሙን ብቻ ዝቅ ማድረግ ብፈልግ እያንዳንዱን ኬክ እየሄድኩኝ አልጨምርም አልቀንስም። ገባችሁ? ሙሉን ከፍ ማድረግ ብፈልግ ወይ ዝቅ ማድረግ ብፈልግ ይሄው እዚህ ጋር እመጣለሁ። ስሙት። አሁን ይሄ ማስተር ነው። የድራሙን ብቻ ላሰማችኋለሁ። አይታችሁታል? የለም እንደዚህ መጨመር መቀነስ ይችላሉ ለብቻ። ለዚህ ይጠቅማል። ከዛ ደግሞ እዚህ ጋር መጥቼ ደግሞ ብቻ ድራሙን ብቻ እዚህ ላይ የፈለኩትን ኢኪው ምናምን መጠቀም እችላለሁ። ኮምፕረሰር መጠቀም እችላለሁ ማለት ነው። ስለዚህ ይሄ ጥቅም አለው ማለት ነው። ስለዚህ ቀጣይ ወደ አሁን ይሄንን ጨርሰናል። አሁን ከለር ኮድ እንስተው። ስለዚህ ለድራሙ ለብቻ ከለር ኮድ ቢጫ ብናደርግለት፣ ለኢንስትሩመንት ደግሞ ቀይ ብናደርግለት፣ ለቤዝ እና ለምናምን ደግሞ አረንጓዴ ብናደርግለት፣ ስለዚህ ከለር ኮድ በቀላሉ እንድንለይ ያደርገናል ማለት ነው። ስለዚህ አሁን እሺ አሁን ምንድነው የምናደርገው? ድራሙን ብቻ እንሰማ። አሁን የሚያስፈልገውን ነገር ብቻ ነው የምንሰጠው እንጂ የተለየ አይነት ይሄ በቃ ዋና ይሄ ቦዲውን ዋና አካሉን ለመቁረጥ ለምናምን መሞከር የለባችሁ። ምክንያቱም ዋና ሙዚቃውን ስትሰሩት የምትፈልጉትን ፍሬም ስለሰጣችሁት ኦልሬዲ ከዚህ በኋላ የማመጣጠን ባላንስ የማድረግ አንዳንድ የሚረብሹ ፍሪኩዌንሲዎች ካሉ እነሱን ማጥፋት፣ አላስፈላጊ የሆኑ የማንሰማቸውን ፍሪኩዌንሲዎች ካሉ ለምሳሌ ሃይሃት ላይ በጣም ወደታች ቤዝ ያለበት ቦታን አይጠቀምም። ስለዚህ እሱን ቦታ ማጽዳት አለብን ማለት ነው። በቃ ሪሙቭ ማድረግ አለብን። እሱን ነው ጥቅሙ። ሚክሲንግ ጥቅሙ ያ ነው። ስለዚህ አሁን ኪክ ጋር እንምጣ ለብቻው። እሺ አሁን እዚህ ጋር ኢፒያኖ እንትን ኢኳላይዘር እንትን ቦታ ላይ እንገባለን። አሁን እንስማው እስኪ ኪኩን። እንደምታዩት ነው። ስለዚህ ኪክና ቤዝን እኩል ነው አንድ ላይ ኢኪው ማድረግ ያለብን። ምክንያቱም ኪክና ቤዝ በብዛት ስለሚበጣበጡ እርስ በራሳቸው ስለሚበጣበጡ ሁለቱን አንድ ላይ ነው ሚክስ ማድረግ ያለብን እያየን አንድ አይነት ቦታ ላይ ነው። ለምሳሌ ኪኩን እንየው። ኪኩን እዚህ ጋር እዩት። ቤዙን ላጥፋውና እዩት። እኩል ነው የሚይዘው ቦታ እንደምታዩት። ስለዚህ እቺ ፓርት ነች የኪኩ ዋና ቦዲ ያለው እዚህ አካባቢ ነው አይደለ? የቤዝም እዚህ አካባቢ ነው ያለው። ስለዚህ እኩል አይነት ፍሪኩዌንሲ ላይ ስላሉ ሁለቱም ይራባበሻሉ፣ ይጣላሉ ማለት ነው። ስለዚህ ይሄን ለማስቀረት ምን እናደርጋለን? አንዱን ቡስት ስናደርግ እዚህ አካባቢ ላይ አንዱን ቡስት አንዱን ደግሞ የተወሰነ ከት እናደርጋለን ማለት ነው። አንዱን ሎ ከት አንዱን ደግሞ ሎ ቡስት እናደርግለታለን ማለት ነው። ስለዚህ ኪኩን የተወሰነ እንትን እናደርግለት፣ የተወሰነ ከት እናደርገው። እዚች አካባቢ ጋር ነው የሚያሳየኝ አይደል? እቺን እዚች አካባቢ ጋር የተወሰነ እንቆርጥለታለን። በጣም አይደለም፣ እሺ፣ በጣም በትንሹ አንድ ብንጨምርለት እዚህም ጋር ይኸውልህ ከፍ የሚለው ፓርት ይታያቸዋል። ይሄን እቺ ፓርት ነች የሚረባበሽው። ስለዚህ እቺን ፓርት እንደዚህ እናደርግለታለን። ኤርፎን ብታደርጉ ጥሩ ነው ልዩነቱን ለመስማት። እሺ አሁን ቤዝም በተመሳሳይ ቦታ ብናየው አይታችሁታል። እዚህ ጋር ያለው ቤዙ። ስለዚህ እችን ፓርት እችን ፓርት የተወሰነ ቡስት እናደርግለታለን፣ ቤዙን ደግሞ ማለት ነው። ስለዚህ እዚህ ጋር
እስቲ እንስማው። በጣም አሪፍ ነው። ስለዚህ አሁን ምን አደርጋለን? ኪኩ ላይ እንትን እንጠቀማለን ማለት ነው። ኮምፕረሰር እንጠቀማለን። እስቲ ኮምፕረሰር እንጥራና አሁን ይሄ የትኛውም ስቴንበርግ እንትን ላይ ያለ ኮምፕረሰር ነው። እሺ ይሄ ኮምፕረሰር ማለት ስለዚህ ኮምፕረሰር አጠቃቀም ወይ ደግሞ ምን ማለት ነው ኮምፕረሰር የሚለውን በቀጣይ ቪዲዮ እሰራላችኋለሁ። እሱም ሰፋ ያለ ነገር ስለሚፈልግ እሰራላችኋለሁ። እስቲ እንስማው። እንደምትሰሙት ቆንጆ ሆነ ማለት ነው። እስቲ ልዩነቱን እንስማው። ልዩነቱ በጣም የተወሰነ ነው፣ ግን የተወሰነም ቢሆን በጣም ከባድ ልዩነት ነው የሚኖረው። ሳውንድ ላይ የሚናቅ አይደለም። በጣም ትንሽ ልዩነትም በጣም ሰፊ የሆነ እንትንን ያመጣል ሳውንድ ላይ ማለት ነው፣ ሚክሲንግ ላይ። ስለዚህ ይሄ አለ። ከዛ በተረፈ እንግዲህ ኮምፕረሰር ከተጠቀሙ በኋላ አልፎ አልፎ አሁን ኢኪው የሚፈልግ እንትን ሊኖር ይችላል። ኢኪው የሚፈልግ ኪክ ሊኖር ይችላል። እኔ ግን ኦልሬዲ ሚክስ የተደረገ ኪክ ስለሆነ የተጠቀምኩት ያን ያህል አልነካውም ማለት ነው። ብዙ እንትን ነገር ላይ አልነካውም። ከዛ በኋላ ትንሽ እኔ ሳቹሬሽን የተወሰነ ሳቹሬሽን እጠቀማለሁ ኪክ ላይ። እስቲ እንስማው። የሳቹሬሽን ጥቅሙን እንድትረዱት ጨምሬ ላሳያቸው የተወሰነ ምን ማድረግ ዲስቶርት ማድረግ ማለት ነው። የተወሰነ ብራይት እንዲሆን ይረዳዋል። የተወሰነ በቃ እንትን እንዲኖር ያደርገዋል ማለት ነው። ሳቹሬሽን ያ ነው ጥቅሙ። ስለዚህ በጣም ሳይበዛ ነው የምንሰጠው። እስኪ እንስማው። በጣም አሪፍ ነው። በጣም አሪፍ ነው አይደለ? ቆንጆ። ስለዚህ ይሄ ኪክ ላይ እንደዚህ እንሰጠዋለን። ቤዝም ላይ የተወሰነ ሳቹሬሽን ብንሰጠው አሪፍ ይመስለኛል። እሺ በጣም አሪፍ ነው። ኮምፕረሰር የተወሰነ ብንጠቀም አሪፍ ይመስለኛል። እዚህም ላይ በጣም አሪፍ ነው። በጣም ደስ ይላል። ስለዚህ ይሄ የመጀመሪያው እንትን ነው ማለት ነው። እስቲ እንስማው። እስቲ ድራሙን ለብቻ እንስማው። እሺ ለምሳሌ በቀላሉ እንድትረዱት ላሳያችሁ። አሁን ሃይሃት ላይ እንግባና ሃይሃትን ለብቻው እየሰማን እንየው፣ የማያስፈልግ ፍሪኩዌንሲ እንዳለውና እንደሌለው ማለት ነው። እቺ ቦታ ትታያችኋለች። እቺ ቦታ አሁን ባዶ ነው፣ ምንም ጥቅም የለውም። ስለዚህ ይሄንን ቦታ ግዴታ ምን ማድረግ አለብን? ማጥፋት አለብን ማለት ነው። ለምታዩት እቺን ስቴቶስ 48 36 ላይ ላድርገው እስቲ። እስከዚህ ድረስ ያለውን እንቆርጠዋለን ማለት ነው። ከዛ በኋላ ስፔስ ያገኛል፣ ቦታ ያገኛል። ይህ ቀላል አይደለም እንደዚህ አይነት ቦታዎችን መቁረጥ።
ይሄን ከቆረጥን በኋላ የተወሰነ ቦታውን ደግሞ ቡስት ማድረግ እንችላለን። ይሄን ፓርት ለምሳሌ አሪፍ ነው አይደል? ደስ ይላል። እሺ አሁን ድራሙን እንሰማና የቱ ጋ ነው መቀነስ ያለብን የቱ ጋ ነው መጨመር ያለብን የሚለውን በጆሮአችን እየሰማን እና ደግሞ ሪፈር እያደረግን እንደዚህ ውስጥ እየገባን ይሄን ቦታ በደንብ እያየን የቱ ጋ ነው መቀነስ ያለብን የቱ ጋ ነው መጨመር ያለብን የሚለውን ነገር በደንብ ማሰብ ይጠይቃል ማለት ነው። ስለዚህ ሚክሲንግ ጥንቃቄ ይፈልጋል። ስላለ ብቻ ለምሳሌ ኢኳላይዘር ስላለ ብቻ እንደፈለግን አንጠቀመውም ማለት ነው። የሚያስፈልገው ነገር ላይ ብቻ ነው የምንጠቀም። ስለዚህ አሁን ድራሙ ጥሩ ነው። እኔ ከመጀመሪያውም ጀምሮ የተወሰነ ባላንሲንግ ሰርች ስለሆነ እንትን ያልኩት እንደምታስቡት ብዙ የሚያስፈልገው ነገር አይደለም ይሄ። ስለዚህ እንስማው ድራሙን ለብቻው ነው። በጣም ቆንጆ ነው። በጣም አሪፍ ነው ድራሙ አይደለ? ስለዚህ ይሄ ምንም የሚነካ ፓርት የለውም ማለት ነው። ይሄን ኦልሬዲ እንትን አድርገናል። ስለዚህ ምን እናደርጋለን? አንድ ቅድም እንዳልኳችሁ ብዙ የምታረጋግጡባቸው መንገዶች አሉ። እኔ ለምሳሌ አሁን ኤፍ3 ላይ እንገባና እዚህ ስቴሪዮ አውት ላይ ማለት ነው ስፓን የሚለውን ይሄንን ተጠቅመን የቱጋ እንትን እንደበዛ የቱጋ እንዳልበዛ ማየት እንችላለን። እንደምታዩት በጣም አሪፍ ነው። በጣም ቆንጆ ነው። ስለዚህ የሚክሲንግ ሀሳቡ በደንብ እየገባችሁ ይመስለኛል። እስቲ ኢንስትሩመንቱን ብቻ ለብቻ እስቲ እንስማው። ለምሳሌ ይሄ ይሄን ቤዝ ፓርቱን ብናወጣው ጥሩ ይመስላል። አሁን የፒያኖ ስለዚህ አላስፈላጊ የሆኑ ፍሪኩዌንሲዎችን በዚህ መልኩ እናጠፋለን ማለት ነው። ለምሳሌ ሮል ላይ እስቲ ሮል ሶሪ እዚህ ጋር እስቲ ሮሉን እንስማው። አሁን እዚህ ጋር ይሄንን ፓርትና ሎውንና ሃዩን የተወሰነ ብናጸዳው አሁን አሪፍ ይመስላል። እንደዚህ ይሄን ፓርት ሃዩንም ደግሞ በተወሰነ መልኩ እስቲ
ይሄ ቦዲውን ሳንነካ ማለት ነው። ቦዲውን ሳንነካ ግን ለምንድን ነው ለቤዙና ለኪኩ ቦታ መስጠት ነው ማለት ነው የምንሰራው። አብዛኛውን እነዚህ ሚድ ላይ ያሉትን ሳውንዶች በቻልነው መጠን ሚድ ላይ ያሉትን ብቻ አስቀርተን ይሄ ሎ ላይ ያሉትን ማጽዳት ይጠበቅብናል በተወሰነ መልኩ። በጣም ቦዲውን ሳንነካ ማጽዳት ግን አለብን። ካለበለዛ የተረባበሽ አይነት ሳውንድ ነው ማለት ነው የምንሰማው። ስለዚህ እነዚህ ቦታዎች ለምሳሌ ስትሪንግ ፓድ ላይ አሁን ወደ ፓዱ ብንመጣ ለምሳሌ እኔ መጀመሪያም የተወሰነ ስለነካሁት ነው ፓዱን እንጂ አሁን ፓዱ ላይ ብንመጣው ለምሳሌ የቤስ ፓርቱም ላይ የተወሰነ ቦታ ሊይዝ ይችላል። እንደምታዩት ዋና ቦዲ ያለው ከዚህ እስከዚህ ድረስ ነው። ከ200 እስከ 1000 ሄርዝ አይደል? ሄርዝ ድረስ ነው ያለው እንትኑ ማለት ነው። እስከዚህ ድረስ ነው ምስማው። ከዚህ እስከ እዚህ ድረስ ነው ትክክለኛ ሳውንዱ ያለው። ስለዚህ እዚህ ጋር ያለው የሚረብሽ አይነት ሳውንድ ያመጣብናል ማለት ነው። ከቤዝ ጋር ከምናምን ጋር የሚረባብሽ ሳውንድ ያመጣል። ስለዚህ እዚህ ጋር እቺን እናበራና አማራጮች አሉት ብዙ ምን ያህል ዲቢ መቀነስ እንዳለበት። ስለዚህ በጣም ምንም ማቅባጥ የለብንም። እንስማው እየሰማን። ስለዚህ እስከዚህ ድረስ ያለውን ፓርት አጸዳ ነው ማለት ነው፣ ባዶ ሆነ ማለት ነው። ስለዚህ አይረብሽብንም ሄደው ሌላ ቦታ። እሺ ይሄንንም እንደዛው ሃዩንም ደግሞ ይሄንም 36 ላይ ብናደርገው እስቲ አያችሁ አሁን ሳውንዱ እንትን የሚለው እዚህ ፓርት ላይ ብቻ ነው ማለት ነው ያለው። ስለዚህ እዚህ ጋር እና እዚህ ጋር ያለውን ከት አድርገን እናወጣለን ማለት ነው። ስለዚህ በተወሰነ መልኩ ሰላም ያገኛል የኛ ሳውንድ። ይሄ ሙዚቃው በደንብ ሰላም አግኝቶ ነው እንትን የሚለው። ስለዚህ ይሄ በጣም ረጅም ቪዲዮ ስለሚፈልግ ነው እያሳጠርኩ ነገሮችን የምነግራችሁ፣ እንዳይሰለቻችሁም እንዳይላችሁ። ዋና ሀሳቡን ኮንሰፕቱን ከያዛችሁት እናንተ መስራት ትችላላችሁ፣ በጣም ጎበዞች ስለሆናችሁ ማለት ነው። ስለዚህ ኦካሪና ላይ ለምሳሌ መተን እንስማው እስቲ። ከዛ በኋላ ማጥፋት ያለብንን ፍሪኩዌንሲ እናጠፋለን። እሺ እንደምታዩት እዚህ ፓርት ላይ ብቻ ነው ኦካሪና እንትኑ ያለው ማለት ነው ሳውንዱ። ከዚህና ከዚህ ድረስ እስከዚህ ድረስ እስከ 1K ድረስ የለም ሳውንድ እና የተወሰነ የሚረብሽ ነገር ነው ያለው። እዚህ ጋር እንደምታዩት እስከ 100 ድረስ የለም። ስለዚህ እሱን ፓርት እናወጣዋለን ማለት ነው። ምንም ስለማያስፈልግ እናወጣዋለን። እናየው እስቲ አብረን። እሺ አያችሁ እስቲ ስለዚህ እስከዚህ ድረስ ያለው አጽድተነዋል። አሁን እዚህ ጋር ደግሞ ሃዩ ደግሞ በጣም አሪፍ ነው። ስለዚህ እንዲያደረገን እያንዳንዱን እየገባን ኢኳላይዘሩን በደንብ አድርገን ማጽዳት መቻል አለብን። ከዛ በኋላ ቡስት ማድረግ ያለብን ነገር ለምሳሌ እዚህ ላይ ኮምፕረሰር መጠቀም እንችላለን። ቅድም እንዳሳያችሁ የኮምፕረሰርን አጠቃቀም እንትን አደርግላችኋለሁ። ሳቹሬሽን ምናምን ብራይት እንዲሆን ሳቹሬሽን ቅድም ያሳያችሁ ሳቹሬሽን እንጠቀማለን። ግን የምንጠቀምበትን ቦታ ማወቅ መቻል ነው። ቅድም እንዳልኳችሁ ቤዝ ላይ እና ኪክ ላይ ብንጠቀመው በደንብ አሪፍ የሆነ እንትን እናመጣለን። ስለዚህ አሁን ለምሳሌ ብራስ ላይ እንግባና እችን ብቻ እንያትና እስቲ ኢኪቡ እናድርገው። አያችሁት እዚህ ጋር ልክ ያልሆነ አሁን እዚህ ጋር ምን ይሰራል ማለት ሚድ ነው አይደለ? በብዛት ከሚድ እስከ ሃይ ነው የብራስ ሴክሽን መሆን ያለበት። ሃዩ ላይ ነው በብዛት ይሄ ሚድ አካባቢ ነው አይደለ የሚኖረው የብራስ ሳውንድ። ግን እዚህ ጋር አለ ቤዙ ላይ እዚህ ጋር የሚረብሽ አይነት እንትን አለ። ይሄንን ማጥፋት አለብን ማጽዳት አለብን ማለት ነው። ስለዚህ እየሰማን እናጽደዋለን። ይኸውላችሁ እዚህ ጋር አያችሁት ይሄ ፓርት ጭራሽ መኖር የሌለበት ነው። እስከዚህ ድረስ ነው ሳውንድ ትክክለኛ ቦዲ ያለው እስከዚህ። ስለዚህ ይሄን ፓርት እስከዚህ ድረስ መቆረጥ መቻል አለብን ማለት ነው። እሺ አብረን እንየው።
በጣም በጣም አሪፍ ነው። በቃ አሁን እንዲህ እያደረግን ነው የምናጸደው። ቀላል አይደለም። አሁን ይሄንን ሳውንድ ማጽዳት ያለው ጥቅም በጣም ብዙ ነው። ለምሳሌ ሚዩት ላይ እንምጣና እስኪ ሚዩት ላይ እንየውና ማጽዳት ያለብንን እናጽደው። ዋናው ቦዲ ያለው እዚህ አካባቢ ነው፣ ግን እዚህ ጋር በጣም የሚረብሽ አይነት ሳውንድ አለው። ስለዚህ ችን ፓርት ድጋሚ የምናደርጋለን፣ እንቆርጠዋለን፣ ከታርገን እናወጣለን ማለት ነው እንደ ቅድሙ። እሺ እየሰማን ነው። ሀዩንም በተወሰነ መልኩ እናስወጣዋለን ማለት ነው። ስለዚህ እንዲህ እያደረግን እንሰራለን ማለት ነው። ስለዚህ ሁለተኛው ደግሞ ባላንስ ነው፣ ባላንስ ማድረግ ነው። እሱ ደግሞ እንደዚህ እየሰማን ከዛ በኋላ ግሩፕ ያደረግኩትን ልንገራችሁ። አሁን ይሄንን ድራሙን ይሄን ለየብቻ እንደዚህ አጽድቻለሁ አይደል? ለየብቻ እየገባው ኢኪው ማውጣት ያለብኝን አውጥቻለሁ። ስለዚህ አሁን ሁሉንም እንደ ድራም ኪት ሁሉንም እንትን መጠቀም ብፈልግ፣ ለምሳሌ ሳቹሬሽን መጠቀም ብፈልግ ምን አደርጋለሁ? ይሄው እዚህ ጋር ግሩፕ ትራክ ላይ እመጣለሁ። ከዛ የድራም ባስ አለ አይደል? እሱ ላይ እመጣለሁ። እዚህ ጋር መጥቼ ለምሳሌ ኮምፕረሰር አስገባለሁ። እሺ እንስማው። እሺ አያችሁ እዚህ ላይ መጠቀም እችላለሁ ማለት ነው። ስለዚህ ኢንስትሩመንቱን ለብቻ ደግሞ የተወሰነ ኢኪው መስራት ብፈልግ፣ ኢንስትሩመንቱን ለብቻ መስራት ብፈልግ በተወሰነ መልኩ ልስራው። ምናደርጋለን? እዚህ ላይ እንደቀደሙ የምንፈልገውን ዲቢ መርጥና ከዛ እስቲ ብዙውን ጊዜ ኢንስትሩመንት ላይ ይሄ የቤዙ ፓርት አያስፈልግም፣ አስፈላጊ አይደለም። ሎ ማለት ነው። ሎ አስፈላጊ አይደለም፣ ምክንያቱም ቤዝ እና ኪክ ሎ ናቸው፣ ሎ ላይ ያሉ ናቸው። ሎ እና ሚዳ እስከ ሚዳ አካባቢ ድረስ አይደል፣ እስከ 500 አካባቢ ድረስ ነው የሚገኙት። ስለዚህ ለእነሱ ፓርቶች ፋታ መስጠት መቻል አለበት ማለት ነው ኢንስትሩመንቱ። ስለዚህ በተወሰነ መልኩ እዚህ ጋር እንደዚህ እናጸዳለታለን ማለት ነው። ብዙውን ጊዜ ሀዩን ባንነካው ምንም ችግር አይኖረውም፣ እንደምንጠቀመው አይነት ትራክ ማለት ነው። እሺ ለምሳሌ ድራም ባሱ ላይ እንደ ሙሉውን ሳቹሬሽን መጠቀም ብፈልግ እሺ እንደምትሰሙት በጣም አሪፍ ሆነ ማለት ነው። ስለዚህ በዚህ መልኩ ነው ሚክሲንግ እና ማስተሪንግ በተወሰነ እኔ ቀለል ባለ መንገድ ነው ማስረዳው። ብዙ ማንዛዛትም አያስፈልግም። እንደዚህ አይነት ነገር ብዙ ኮሜንቶችንም እያየው ነበረና በቃ በደንብ ነው የሚገባን ያንተ እንትን ስላላችሁ እኔም ቀለል አድርጌ ነው ልክ እንደኔ ቀለል አድርጌ ነው ለሰዎች ማስረዳውና በደንብ እንደተማራችሁበት ተስፋ አደርጋለሁ። ቀጣይ ደግሞ በደንብ በዝርዝር አሁን ታይም የለንም እንደምታዩት ኦልሞስት ወደ 40 ምናምን ደቂቃ ድረስ ነው የሄድ ነው እና ከዚህ በላይ ከረዘመ ብዙ አሰልቺ ነው የሚሆነው እና በሚቀጥለው ደግሞ በደንብ በዝርዝር እናያቸዋለን። ግን መሰረታዊ የሆነ እንትን ግን ይዛችሁበታል ብዬ አስባለሁ። ስለ ሚክሲንግ እንደዚህ ፋይናል አድርጋችሁ ሙዚቃ ከጨረሳችሁ በኋላ ወደ ኦዲዮ ትቀይሩታላችሁ። እያንዳንዱን ትራክ ከድጋሚ ኒው ፕሮጀክት ከፍታችሁ
ኒው ፕሮጀክት ላይ ታስገቡታላችሁ። ከዛ በኋላ እያንዳንዱን ኪኩን፣ ስኔሩን፣ ሃይሃቱን ለየብቻ እየሰማችሁ ልክ እዚህ ጋር እንደምታዩት እየሰማችሁ እያያችሁ እያንዳንዱን ፍሪኩዌንሲ አሁን እዚህ ጋር አሁን ቤዙ እዚህ ጋር ለምሳሌ እንደ ሀሳብ እንደ አይዲያ እስከዚህ ድረስ ምንም ነገር የለም ቤዙ ጋር። ስለዚህ ይሄን ፓርት ማውጣት ነው ማለት ነው። እንደዚህ እስከ 48 እናደርግና እየሰማን እስከዚህ ድረስ ያለውን ፓርት እናጸደዋለን። እስከዚህ ፓርት ያለውን አጸዳንለት ማለት ለኢንስትሩመንቱ ደግሞ ምን ይሆንለታል? ክፍት ቦታ ያገኘ ኢንስትሩመንቱ ማለት ነው። በዚህኛው በኩል ደግሞ ወደ ሎውን ደግሞ ፓርት ለምኑ እንዲለቅለት እናደርጋለን፣ ለቤዙ እንዲለቅለት እናደርጋለን ኢንስትሩመንቱ ማለት ነው። ስለዚህ በዚህ መንገድ በደንብ አድርጋችሁ መስራት ትችላላችሁ። በደንብ ደግሞ እየተማማርን እንሄዳለን አብረን። እኔም ገና እየተማርኩኝ ነው። አብረን እናድጋለን፣ አብረን እንማማራለን። ምንም የሚቀረን ነገር አይኖርም። እወዳችኋለሁ። ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ ኦሮመኛን ይዤ እመጣለሁ። ከዛ በቀጣይ ደግሞ አፍሮቤት እንዴት እንደሚሰራ አብረን እናያለን ማለት ነው። እወዳችኋለሁ።